ሰላም እንዴት ናችሁ? ዛሬ ደግሞ የፍልፍል አሰራር ነው ማሳያችሁ። እዚህ ጋር ሽምብራ ማታ ላይ ዘብዘፍ አድርጌ አድራለሁኝ። ለነገ ጠዋት ለመስራት ማታ ላይ ነው ዘብዝፈን የምናድረው። እዚህ ጋር ጠዋት ላይ አጠነፍፍና ሽምብራን እዚህ ጋር ክዝብራና ቀይ ሽንኩርት እንደውም ነጭ ሽንኩርት አለኝ። እነሱን ከተፍ ከተፍ አድርጌ እጨምራለሁ ማለት ነው። እዚህ ጋር ቀይ ሽንኩርቴን ከከታተፍኩኝ በኋላ እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርት እንኳን ዝም ብሎ ጨመር ማድረግ ነው ትንሽ ስለሆነ እንደዚህ አድርገን በዚህ መልኩ እዚህ ጋር ክዝብራ ያልኳችሁ ነው። ክዝብራ ካለ ክዝብራ ከሌላ በዱነስም ይሆናል። ኢትዮጵያ ላይ አለ ክዝብራ። ከዛ ከትፈን በዚህ መልኩ እናደባልቅና እዚህ ጋር የስጋ መፍጫ አለኝ። የጁስ መፍጫም ቢሆን ያው ሳይደቅባችሁ ማድረግ ትችላላችሁ። አሁን እኔ የስጋ መፍጫ እዚህ ጋር ስላለ ሁለቴ ነው የምፈጨው። ያው ቪዲዮውን ነው እያለ እንትን ብሎኛል እየቀረስኩ ስለሆነ እየሰራው ያለ አልተመቸኝም። እዚህ ጋር ፈጨሁት። በዚህ መልኩ ፈጨዋለሁ ማለት ነው። ሁለቴ ነው የምፈጨው። እዚህ ጋር ሁለተኛው ልፈጭ ነው። ሁለተኛ ላይ ስፈጭ እንደዚህ ይሆናል ማለት ነው። አሁን እዚህ ጋር ደቀቅ አድርጎልኛል። እዚህ ጋር የፍልፍል ቅመም ይሄ ነው ስገዙ። ይሄ ፓኪንግ ፓውደር ነው። ይሄ ፓኪንግ ፓውደር ነው። ከዚህ አንድ የሾርባ ማንኪያ ታረጋላችሁ። አንድ የሾርባ ማንኪያ ፓኪንግ ፓውደር። እዚህ ጋር ደግሞ ነሻ አለ። ነሻ መጨመር። ነሻ ማለት የበቆሎ ዱቄት ማለት ነው። የበቆሎ ዱቄት ትጨምራላችሁ ማለት ነው። እና በዚህ አጋጣሚ በኋላ ፓፕሪካ አለ፣ ታሂን አለ። ታሂን ይሄኛው 2 የሾርባ ማንኪያ ትጨምራላችሁ። 2 የሾርባ ማንኪያ ከጨመራችሁ በኋላ ጨውም ትጨምራላችሁ። እንግዲህ ያው እዚህ ጋር ፓፕሪካ አለ፣ በርበሬ ነው ነገር ነው የምትመስለው። እዚህ ጋር ባኪንግ ሶዳ አለ። ያው ፓፕሪካ አያቃጥልም። ያው ቺታይና ተረቱን ለመስራት ደግሞ እንጠቀማለን። ነጭ ሽንኩርት፣ ጨው፣ እርጎና ሎሚ፣ ቀዝቃዛ ውሃ ነው የምጠቀመው። አንድ ላይ ካደባለኩ በኋላ በማሽን እፈጨዋለሁ ማለት ነው። ሎሚ ግማሽ ሎሚ ይበቃናል። እንደዚህ አድርገን በዚህ በማሽኑ ፍጭት እናደርገዋለን። የፍልፍሉ ማባያ ነው። እዚህ ጋር ፍልፍሉን እያስተካከልኩ እያድቦለቦልኩ ማሽንም አለ፣ ግን ለፍጥነት ብዬ በእጄ ነው። እንደዚህ ቀይ ሲሆን ዘይቱ ሲግል እንጠብሳለን ማለት ነው። እንደዚህ እያደረግን ከለሩ በጣም ደስ ይላል። በዚህ መልኩ እናወጣለን ማለት ነው። በጣም የሚጣፍጥና ቀላል ነው አሰራሩ። ሞክሩት እና ቪዲዮ ደስ ካላችሁ ሰብስክራይብ እያደረጋችሁ ሼር፣ ላይክ እንዲሁም ኮሜንት አስቀምጡልኝ። በዚህ መልኩ ጠብሰን ጨርሰናል ማለት ነው። ምሳ በዚህ መልኩ ተበልቷል ዛሬ እና በጣም ነው የምወዳችሁ።